do you think እኔ በእምነት ውስጥ ትርምስ እንዲፈጠር ስለምፈልግ ነው አይደለም ኢህአዴግ ለስልጣኑ ስለሚሰጋ የኔን እንቅስቃሴ በዛ መልኩ ሌቭል አድርጎ መታገል ይቀለዋል ችግሩ እንዲፈታ ግን እኔ እስኪ እንደዚህ አይነት ችግር ካለ ከኢህአዴግ በፊት ነው ይታገላል ያንን ለምንድን ወደ ስልጣን ለመሄድ በኢትዮጵያ ውስጥ እኮ ያለው የድህነት እንትን ገደብ የለውም ካለም እኮ ሶስተኛው ሀገር ነች ኢትዮጵያ መንግስት ለመንቀፍ ችግር ጠፍቶ ነው ይሄ ችግር ሲፈጠር ቆኛ አይደለንበትም እና እነዚህ ሰዎች መንግስት ተቆጣጥሯቸው መንግስት በተለያየ ሁኔታ የራሱን አመለካከት ያለው ሴክት ተከትሎ ያን ኢምፖዝ የሚያደርገው ነገር ለዛ አልጠቀመም የማያው ነው የሚናገር እንደዛ አንድ ሰው የሚለኝም ሳይሆን እንዲሁ ነው ስጋ ተፈጥሮ እዚህ ቤት ተዘግቶ in thousands ይወጣ በየቀኑ አይደል ከትልቅ ስፔሻሊ አንድ አመት ሙሉ ሰው ሲሞታ ያለው ገንዘብ ሲጠፋ ያለው ጊዜ ሲጠፋ ያለው ይሄ ችግር ከጊዜ ጊዜ ቁጥሩ እየበዛ ሰው ሲሄድ ያለው ይሄ ደግሞ ማርጂናላይዝድ ባደረገ ጊዜ ውሎ አድሮ ልክ ኢህአዴግ በያዘበት የችግር አፈታት ከሆነ ነው አገሬ ችግር ውስጥ መጥተው በእውነት ልንገር አይደለም ኢህአዴግ ለፖለቲካ ቁጥጥር ሲል ሁሉ ነገር የሚያደርገው ነገር ከሱ ቁጥጥሮች ወጥቶ አገሩ እንዳያጠፋውና የታሪክ ተጠያቂ እንዳይሆን በዚህ ያያዙ እና አንዳንድ ሰዎች መንግስትን የሚደግፉና ከመንግስት የተለየ ቅርበት ያላቸው ኢህአዴግ እኮ የሚደግፈዋል ስለ ልማታዊ አመለካከት ያለው ሃይማኖተኛ ይፈልጋል ኢህአዴግ ሃይማኖት ቀናት ሁሉ ስለ ትራንስፎርሜሽን እቅድ የሚያወራ የሃይማኖት መሪ ይፈልጋል ግን የሃይማኖት መሪ ከፖለቲካ ጋር ነፃ ነው የኔን ፓርቲ ሊደግፍ ይችላል ያንንም ሊደግፍ ይችላል ላይደግፍ ይችላል እምነቱን ግን ከፖለቲካው ጋር ይይዙ የሚያወራበት በተለይም ተቋሙ ሲሆን አንተም ምንም ፖለቲከኛ ሆነን እምነት ሊኖረን ይችላል ግን ያን እምነታችንን ተቋሙ ላይ ፕሮግራም አድርገን ሌላ ነገር ስናመጣ ልክ ነውና አንዳንድ ሰዎች እየተባለ የሚገለጸው ነገር አንዳንድ ቢሆን ነው እኛ ጥፋተኛ ሆነን እነዛ ሰዎች ችግሩ ተፈቶ ቢሆን ነው ሰየው እኛም እንደዛይትና በእውነት ግን ያለው ችግር እሱ አይደለም ኢህአዴግ ካለው የቁጥጥር እነዚህ ሰዎች እኮ እናንተን ያወግዙ ያሉ ሰዎች እኮ በሚያዚያ ባለፈው 2005 ላይ በተደረገው ምርጫ ያሸነፉ ናቸው በህዝብ በሙስሊም እኮ የተመረጡ ናቸው የምክር ቤት አባላት የእስልምና ምክር ቤት አባላት በየደረጃ ከቀበሌ እስከ ፌደራል ያሉ ሰዎች እኮ ናቸው ማን ይመረጣቸው በኢህአዴግ ቀበሌ ውስጥ እኮ ነው የተመረጡት አሁን እኮ ችግሩ ያለው እነዚህ ሰዎች በኢህአዴግ የካድሬ መዋቅር ቀበሌ መንግስት መዋቅር ነው አይደል መንግስትና ሃይማኖት ግንኙነት ነው እኛ ሃይማኖታችንን የምንመጥረው የሃይማኖታችን ፕሮሲጀር በሚለው መሰረት ነው ለነሱ መንግስት የተለየ ልዩ ትኩረት ሰጥቶ ሃይማኖታችንን በራሳችን በነፃነት አልፈጠረም መንግስት በሃይማኖታችን ጣልቃ ገብቷል ነው ዋናው ጥያቄው which is correct ዶክተር ደግሞ የነበሩ የሃይማኖት አባቶች የሚሉት ምርጫው በቀበሌ መደረግ አለበት ብለዋል ምክንያቱም አንደኛ በመስጊድ ሴቶችም እንዳይገቡ የሚከለክል የሆነ ህግ ስላለ የቀበሌ መስጊድም ለስግደትና ለጸሎት ዱዓ ለማድረግ የሚደረግ ስለሆነ በቀበሌ ቢደረግ ያለው ማለት የነሱ ድምጽ ለእናንተ ሜጆሪቲ እኮ ነው አሁን እኮ የምልህ እኮ የነዛ ሰዎች ትክክለኛው ነው 29 ሰው ባይታሰር ይሄ ሁሉ ሰው በየሳምንቱ ባይኖር ንብረት ባይጠፋ ኢትዮጵያ ቴሌቪዥን ሌላ የሚያወራው 24 ሰዓት የሚወራው ሌላ ዜና እኮ የለም ቆንስ ይሄ የሀገር ችግር ሆኗል ዘዴና ቅስጥ ሌላ ነገር ለፖለቲካ ዶሚኔንሲ ሲባል 10 ሰው የሚፈልገው ነገር በቴሌቪዥን ቀርጾ ኢህአዴግ የሚለው ሌላ ነገር እኛ በትክክል ምን ነው አቋም የነበረው እንደግለሰብ እንደ ድርጅት ምን ነገር ኢህአዴግ የእስልምና እምነት ላይ ገብቶ የሚያዳክረው ነገር ለሀገራችን ስጋት ለሀገሬ ስጋት ሽብር የሚመጣው በዚህ ወቅት ኢህአዴግ በቁጥጥር በሚለው ካለብን የቀጠና ሁኔታ አንፃር ወደ ጽንፈኝነት ወደ ሌላ ነገር የሚገፋው ኢህአዴግ ወደዛ አሁን እኔም ወደዛ ሜዲ እየመሰለኝ እየሰጋው ያንን ነገር አቁሙ ነው በድፍረት ይሄ ማሰር ወንጀል ማድረግ ፊልም መቅረጽ የራሱ ነው ሀገሬ ስለሆነ የሚመጣውን ነገር በታሪክም ስለምትጠይቅ ነገር የሚሆነው ነገር ኢህአዴግ ይሄዳል ከኢህአዴግ በፊት የነበሩ ሰዎች ኢህአዴግ ምን እንደሚሉት እናውቃለን ኢህአዴግ ደግሞ በምን እንደሚፈልግኝ ይታወቃል ማንዴላ አሸባሪ ነበር ታውቃለህ ከስደት እስከሚባል ስለዚህ ሽብርተኝነት ምናምን ያለ ኢህአዴግ የሚያላግጠው ነው ግዳዝማት እኛ ደግሞ የምንታገለው እሱ ኢህአዴግ ለራሱ የፖለቲካ ስልጣኑን ለማራዘም አንጀስቲስ የሆኑ ህጎች እያወጣ ሀገሩን እያፈነ ችግሩ እየተባባሰ ሙስናው እየተባባሰ ስራ አጥነቱ እየተባባሰ በጎሳ ያለው ነገር ቀርቶ ነው አሁን በሃይማኖት ገብቶ ኢትዮጵያ ነው ያነቃል ችግር ላይ ይገባል ይሄን እንዲያውቁ ኢህአዴግ ደጋግሞ በጽሁፍ ጠይቀናል ግልጽ ደብዳቤ ጽፈናል አሁን ደግሞ በሰልፍ ጠይቀው ደግመን ደግሞ ጠይቀዋል ይሄ ነው
እንጂ የሚወራ ነገር ኢህአዴግ የሚለው ቴሌቪዥን የሚለው ላይ ያለ የለም ለማለት አይደለም። ያንኛ እውነተኛ የኢትዮጵያን በእስልምና እምነት መካከልና አሁን በመንግስት መካከል ያለው ችግር የሚፈታ አያያዝ አይደለም። ይሄ ደግሞ ኢህአዴግ ከቁጥጥር ፍቅሩ የመጣ ነው። ህገ መንግስቱንም የጣሰ ነው። ህገ መንግስቱንም የጣሰ ምናልባት በስብሰባው ከሰልፉ በኋላ ውጤት ለማድረግ ምክንያት ምንድነው? በፍርድ ቤት ደረጃ የተያዘ ጉዳይ ለስብሰባ ለሰልፍ መነሻ ማድረጉ ተገቢ አይደለም የሚሉ የተወሰኑ ወገኖች ይኖራሉ እና ለመሆኑ ህግ ይከበር እየተባለ በዛው ጎን ለጎን ደግሞ ህግን ተገቢ መጣስ ተገቢ አይደለም የሚሉ ወገኖች ካሉ ለእነሱ የሚኖራቸው ምላሽ ምንድን ነው? አንደኛ ህግ መጣስ አይደለም። አንድ ሰው መጀመሪያ ህገ መንግስቱ በህግ በፍርድ ቤት የተያዘ ጉዳይ ላይ በህግ ጉዳይ ላይ ገብተህ በህግ አይተም ውስጥ ገብተህ ያን አንቀጽ ትክክል አይደለም፣ ዳኛው የወሰነው ትክክል አይደለም፣ ይሄ እንደዚህ ነው፣ ይሄ አይደለም፣ ይሄ መረጃ ትክክል ነው፣ ይሄ አይደለም ስትል እንጂ አጠቃላይ እንደውም አንድ ሰው እኮ ኢኖሰንት አንድ ፕሩቭን ጊልቲ ተጠርጣሪዎች ነው የሚላቸው እኮ ወንጀለኞች አይላቸው። እኛ የጠረጠርክበት ሂደትና አጠቃላይ ሂደት ፖለቲካሊ ሞቲቬትድ ነው። ለምሳሌ ሰዎቹ ከመታሰራቸው በፊት ኢትዮጵያ ቴሌቪዥን ያረጋጋት ብሎ ሰራባቸው። ታሰው ፖሊሱ እየወጣ ዳኛው እየወጣ ወንጀለኛ አድርጎ ያንን እኩል ቆርቦ ነው የሚወጣው። መንግስት በሃይማኖት ጣልቃ ገብታ ስንት አስቀድሞ ወይ ክሪሚናላይዝድ አድርጋቸዋል። ሰዎችን ቶርቸር አድርገህ ሰልፍ ክሪሚናላይዝ አድርጋል። ይሁን አግሬሲቭ ኮንስቲቱሽን ሰዎች ከመያዝ በፍርድ ቤት እስከሚረጋግጡባቸው ግን ኢኖሰንት አንቲል ፕሩቨን ጊልቲ ንጹህ ሆኖ የመታየት መብት እንዳለው የሚያሳየው ነገር ትቶ በያዝ የሚያደርግ ነገር ስላረክ አሁን ያስከው ነገር ልክ አይደለም ብለን ያንን ለመቃወም እና በህግ በተያዘ ጉዳይ ላይ አስተያየት አይሰጥም የሚባለው ይሄ ውሳኔ ትክክል አይደለም፣ ይሄ እንደዚህ አይደለም፣ የቀረበው መረጃ ውሸት ነው፣ እንደዚህ ነው ብሎ ቴክኒካሊ በህጉ ጉዳይ ላይ መስጠት እንጂ ፖለቲካል ስቴትመንት መስጠት ወንጀል ነው የሚባል ነገር ትክክል አይደለም። በለጥቆ ተስተጋባው መፈከር በትልቁ የታሰሩ ሰዎች ይፈቱ ነው የሚለው። ስለዚህ በተጠርጣሪዎች ገና በህግ የተያዘ ጉዳይ ወንጀለኛም ነው ወንጀለኛም አይደለም ሳይባል አንድነት ፓርቲ ለምሳሌ አባላት በታሰሩበት ወቅት እና ኢትዮጵያ ቴሌቪዥንም ዶክመንተሪ በሰራበት ወቅት ኢቲቪን ክስ ላይ እንደነበራችሁ እንደነበረ አቃል ፓርቲዎችና ኢቲቪ ምክንያቱም በፍርድ ባለው ያሉ ተጠርጣሪዎችን ወንጀለኛ ተብሎ ማለት ነው። እነዚህ ሰዎችም ነፃ ናቸው ማለት ከህገ መንግስቱ ጋር አይቀርም ወይ? ፍርድ ቤቶች በአንቀጽ 78 ነፃ ናቸው ተብሏል። ነፃ ናቸው አሁን እነሱ በያዙት ጉዳይ ዳኛው ላይ ተጽዕኖ አይፈጥርም ወይ? በጭሆትና በሁካታ የሚፈታ የታሰረ ሰው ይፈታል ወይ ነው ጥያቄው። አንደኛ የታሰሩት በእኛ እምነት አልኩ ፓርቱንም ተሰጠ። አሁን አንተ የምትጠይቀኝ ዋይ ዱ ዩ ዳብል ስታንዳርድ ላይ መንግስቱ ነው ኃላፊነቱ ነው ህግ ማስከበር መብት እያለ በሰዎች ላይ በመንግስት ቴሌቪዥን ለምንድነው ወንጀለኛ አድርጎ ፊልም የሚሰራው ገና ሳይፈረድባቸው? ይህን ተቋሚ ሲመጣ ላይ አንተ ወንጀለኛ ታደርገኛለህ። ህግ ያስቆረቀ መንግስቱ ነው በመንግስት ቴሌቪዥን የመንግስት ባለስልጣናት እየወጡ እነዚህ ሰዎች ወንጀለኛ ሲያደርጉ ግን ምንም አይሰማ። ለምን አደረጋችሁ ለነሱ ጠይቃችሁ ስለጀመረ ቆይ እዚህ ላይ አንድ ኢንጂነር እኔ አሁን ብሩክን ብሰድበው ይከሰኛል አይደል? እየከሰሰኛል መልሶ ቢሰድበኝ እኔ ከሰዋለሁ። አሁን መንግስትን በፍርድ በተያዘ ጉዳይ ዘገባ አስተላልፈዋል ተብሎ እየተከሰሰ ነው ያለው። ስለዚህ ጥፋትን በጥፋት ነው ወይስ እሱን እንዲስተካከል ነው የምትታገሉት ነው? እኛ እኮ የሰጠነው አስተያየት በእስልምና እምነት ላይ የገባው ነገር አለ። መጀመሪያው ቀን ሰጣቸው ስትደራደር ቆየ። በዚህ ጉዳይ ተስማምተናል፣ በዚህ ጉዳይ አልተስማማንም ብያለሁ በመግለጫ ስትነግረን ቆየ። ከዛ ኦሮፌሳደን ደግሞ ብድግ አድርገህ ሽብርተኛ ያረካቸው። መጀመሪያውንም የአንድ ሃይማኖት ሴክት ደግፈው ኢምፖዚሽን ትሬኒንግ ሰጠ። በዛ ላይ ተቋውሞ ከዛ በቀበሌ ምረጡ አልካቸው እምቢ አለው። ከዛ ደግሞ ወንጀለኛ ረክና ራስ ፊልም ሰራባቸው። ይሄ ሂደት አጠቃላይ ፖለቲካሊ ሞቲቬትድ ነው፣ ለኢትዮጵያ አይጠቅምም። ፕሊዝ ሪሊዝ የህግ ጉዳይ አይደለም የፖለቲካ ጉዳይ ነው። we just give the statement ፍርድ ቤቱ ይሄውን አይደለም እኛ ለመንግስት ነው we are appealing the case this is politically motivated legal case ሳይሆን በአስተዳደርና በፖለቲካ የሚፈታ ነው። መንገድ ጥሰሃል፣ ሃይማኖትና ፖለቲካን ቁጥጥር በማድረግ የመጣ ነገር ነው። ይሄን አቁም ነው ያለው እና ፈታ መንግስት ነው ከዛው ይሄን ነው ያለው።
ይህንን ደግሞ አቋም ነው አምንበታለሁ። ሰማያዊ ፓርቲ ህገ መንግስቱንና ህገ መንግስታዊ ስርዓቱን ያስከብራል ብላችሁ ታምናላችሁ? አንዳንዱማ ዝግጅትና የተወሰኑ ለምሳሌ እኛ ጥብቅ እያደረግ አንተ ጋዜጠኛ ወደዚህ እየመተን እያየን ምንድን ነው መገለጫ ሊሆን የሚችሉት? መገለጫው ቢሮ ተከራይተን 4 ኪሎ ቤተ መንግስት አካባቢ አጠገቦች ብለን አዲስ ዘመን እየመጣ እኛ ሰርተፊኬት አመጣን። አንተ ጋዜጠኛ ሆነ እኔ እንደዚህ ሆነ አድርጋለሁ። መገለጫው ምን መገለጫ እንደሚኖረው ሰርተፊኬት ተሰጥቶኝ ሰልፍ እየወጣሁን ባለፈው ለምሳሌ ሰልፍ ከወጣ ማዘጋጃ ቤት ወረቀት አምጥቼ እንታው ዘንድ ሰው ወጥቶ ሰልፍ እየመራ በእግሬ እየሄድኩ ነው የምሰራው። እስኪ ሰማያዊ ፓርቲ ህገ መንግስቱን ይቀበላል? አሁን ይቀበላል? 106 አንቀጾች አሉ። አንቀጾች ላይ ያላቸው አተግባበር ወይም ለተግባር ነው ለተግባር እንዲሆን ይሰራል። ህገ መንግስቱ እኮ በጣም ጥሩ አንቀጾች አሉ። ህገ መንግስቱን እናከብራለን። በህገ መንግስቱ መሰረት አብረን እየተደራጀ ነገር ግን በህገ መንግስቱ በራሱ በሚፈቅደው መሰረት ስልጣን ስንይዝ በህገ መንግስቱ ውስጥ እንዲሻሻሉ የሚፈልጋቸው አንቀጾች አሉ። በራሱ ህገ መንግስቱ ከሚሻሻሉ አትሊስት ተግባራዊ ታደርጋላችሁ። ምን ጥያቄ መንግስትን የምንከሰው እኮ እንደውም እኮ አሁን የምታወጣው ህግ ሁሉ ጸረ ህገ መንግስት እየሆነ ነው ብለን የምንከሰው። የምታወጣው ህግ አሁን ለምሳሌ እነዚህ ሰዎች ስታስር ህግ ጥሰሃል፣ በሃይማኖትና በፖለቲካ ገብተህ ህገ መንግስቱን ጥሰሃል፣ ሰዎች ከፍርድ ቤት በፊት እንደ ነፃ የመቆጠር መብታቸውን የሚያሳየው ህግ ጥሰሃል እያለ እኮ ነው የምንከሰው። እዛ ላይ እንደውም በአንቀጽ 11 መሰረት ሃይማኖትና መንግስትና ሃይማኖት የተለያዩ ናቸው፣ ጣልቃ ገብተዋል ብላችሁ ትከሳላችሁ። እንዲህም አይነት ሰብሰብ የአንቀጽ 30 መተግበር አለበት ብላችሁ ነው የወጣችሁት። የመናገር እንዲሁ የነፃነት የምትሏቸው ነገሮች አሉ። ግን እኔ አሁን ሲምፕል ያየሁት በሰልፍ ላይ በስራ አጋጣሚ ተገኝቻለሁና በእናንተ ሰልፍ አንቀጽ 30 ተጠቅማችሁ ነው የወጣችሁት። ሰላማዊ ሰልፍ የመሰብሰብ ሰላማዊ ሰልፍ የማድረግ መብት ማለት ነው። ግን የህገ መንግስቱ አንቀጽ 3 ደግሞ ይላል የሀገሪቱ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ወደታች መሀል ላይ አርማ ያረፈበት ነው ይላል። በእለቱ ያየሁት ባንዲራ እንዲህ አይነት ባንዲራ አለ፣ ሰንደቅ ዓላማ ለአንድራም አለ። ሁለተኛ የመሰብሰብ መብት ሲል የወጣቶችን ደህንነት፣ የሰዎችን መልካም ስም ክብርና የሚነካ ነገር አይፈቅድም ማለት በህግ የተከለከለ ነው። እርምጃ እንትን ይላል ህገ መንግስቱ ላይ አንቀጽ 30 ንዑስ አንቀጽ ላይ። ከዚያ አኳያ በእለቱ የተስተጋቡ መፈክሮችም የሌሎች ሰው ክብር የሚነኩ ነበሩ። ለምሳሌ ወኔ የሌለው ሀገር ሸክም ነው፣ አትነሳም ወይ ሀገር ያንተ አይደለም ወይ የሚሉ ሌላውን እንትን የሚሉ እንዲህ አጸያፊ የሆኑ ቃላት ሌባ ምናምን የሚሉ ነገሮች ተገቢ ነበሩ። ሁለቱ በጣም ተገቢ ናቸው። የመጀመሪያው ተልፋይ አትነሳም ወይ ባንዲራ ወይም የሀገር ያንተ አይደለም እውነት ነው። ኢህአዴግ ልማት አርበኛ ምትሴስ እንደዚህ ተነስ ወጣቶች ከመጀመሪያው ጀምሮ። ሁለተኛው ይሄ ትክክል ነው። በሁለተኛው ነገርም ወኔ የሌለው ሀገር ሸክም ወኔ ያስፈልጋል። አንድ ትውልድ ወኔ ቢስ ትውልድ እንዲኖር ወኔ ያለው ቫይብራንት አክሽን ኦሪየንትድ ፎርዋርድ ሉኪንግ ሆነ ዲተርሚንድ የሆነ በራሱ የሚተማመን ዜጋ እንዲፈጠር እንሰራለን። ወኔ ያለው ትውልድ ኢትዮጵያ ያስፈልጋል። ስለዚህ ይሄ ወኔ የሌለው ሀገር ሸክም ምን እያጠራጠረ ስቴትመንት ኦፍ ፋክት ኢንቴንሽኑ ግን በሰልፍ ያልተገኘ ኢንቴንሽኑ ሞቲቭ ነው። አንተ ነው እሱን እኮ የምትለው ማን አለ እስኪ ሞቲቭ ከዲፋይን የምታደርግ አንተ ነው። እኔ ያልኩህ ወኔ የሌለው ሀገር ሸክም ነው። በሰልፍ ያነቃቃል፣ ደስ ይላል። ይህን እንዲያደርግ ወጣቱ እንዲነቃ፣ እንዲደራጅ፣ እንዲያቅ፣ መብቱ እንዲያስከብር እንዲቆም እንፈልጋለን። ዲተርሚንድ የሆነ ክላሪቲ ያለው ስለ ሀገሩ ሆነ ስለ ታሪኩ የሚገባው እንዲያቅ ይሄ ዜጋ እንዲፈጠር እንፈልጋለን። ያን እናደርጋለን። ባንዲራ መያዝና ለመያዝ ባንዲራ የያዘ ሰው አላየሁም ነበር ባንዲራ። ስለዚህ ባንዲራ በያዙ ወቅት ሰልፍ ስቶፕ የሚባል ነገር ያለ አይመስለኝም።